ትኩስ መጠጦችን ዛሬ አብረን እናያለን። እንግዲህ በበጋ በክረምት አመጋገባችን ይለያያል አይደል? ለክረምት የሚሆን ፌጦ እንዴት እንደምንሰራ የአረብ ሀገር የፌጦ መጠጥ አዘገጃጀት እንዴት እንደሆነ አሳያችኋለሁ። ይህ የምታዩት ፌጦ ነው በሀገራችን፣ በእነሱ ደግሞ ሀባ ሀምራ ወይንም ደግሞ ሀባ ትረሻድ ይባላል። እንግዲህ ለመስራት የሚያስፈልገን ዋናው ፌጦ ሲሆን አንዳንድ ፌጦ ላይ ምናልባት መለቀም ካለበት መልቀም አትርሱ። እኔ ለቅሜ ነው የሰራሁት። ያገኘሁበት ነገር ብዙ ነው። የተለያየ አሽኩቴ አፈር ምናምን ነገር አለው። እንዲህ ካጸዳ ነው በኋላ 2 ማንኪያ በትልቁ ማንኪያ በምግብ ማንኪያ 2 እናደርግና ግማሽ ኩባያ ውሃ እናደርግበታለን። ከዛ እንደተወሰነ ለ5 ደቂቃ ወይ ለ10 ደቂቃ እዛ ቁጭ ስታደርጉት እየወፈረ ሄድና እዛው ማን ውሃ ውስጥ አያችሁት፣ በቪዲዮ በምታዩት መልኩ ማለት ነው። እንደዚህ አድርገን እናስቀምጥና ሌሎችን ግብአት ላሳያችሁ። ሌላው ግብአት የዱቄት ወተት ነው። 1 ኩባያ የዱቄት ወተት፣ ግማሽ ኩባያ ደግሞ ስኳር፣ እንዲሁም ደግሞ ዛፈራን ያስፈልገናል። ሁሉንም ግብአት አሳያችኋለሁ። ፌጦ አያችሁት እንዴት እንደወፈረ አያችሁት? እንደዚህ በደንብ ይወፍራል። እሺ አሁን 1 ሊትር ውሃ በምናፈላበት ድስት ላይ እናደርጋለን ማለት ነው። ይህ 1 ሊትር ቀዩ መስመሩ ድረስ የጆክ ካላችሁ ቀዩ መስመሩ 1 ሊትር እስከሚለው ጽሁፍ ድረስ ብቻ ነው 1 ሊትር የሚይዘው። ከዛ እዚህ ጋር ደግሞ ኮስተርድ ፓውደር አለን። በአረብኛ መስውቅ ኮስተርድ ይባላል። በትልቁ ማንኪያ ሙልት አድርገን 1 ሊትር ውሃ ውስጥ እንበጠብጣለን። ውሃው ቀዝቃዛ መሆን አለበት። ይህ ማለት የቧንቧ ያልሞቀ ማለት ነው። ከዛ 1 ኩባያ የዱቄት ወተት፣ ግማሽ ኩባያ ስኳር፣ 2 ማንኪያ ደግሞ ሙልት አድርጋችሁ ኮስተርድ ፓውደሩን በመጀመሪያ ሳትጥዱት በፊት በደንብ ትበጠብጡታላችሁ። በመቀጠል እንጥደዋለን ማለት ነው። ከጠርነው በኋላ ሄል በወንፊት እየነፋው ነው። በትንሿ የሻይ ማንኪያ 1 የምትሆን እናደርጋለን። በትንሿ ማንኪያ ግማሽ የምትሆን አያችሁት አለ መስፈሪያው ላይ ካያችሁት ማንኪያዎቼ ላይ የተጻፉበት አለ። በትንሿ ማንኪያ ግማሽ። ከዛ ዛፈራኑን ሩብ ማንኪያ እናረግና ሄል ደግሞ ግማሽ ማንኪያ በትንሿ በሻይ ማንኪያ ግማሽ እናረግና አንድ ላይ እንደዚህ እናዋህዳለን። ሞቆ ስለነበረ ሄሉን ስከተው ጉጉል እንዳይል ቶሎ ብዬ በመበጥበጫው ነው እንትን ያልኩት። የጣርነው እስከሚፈላ ድረስ በመበጥበጫ ነው ምናማስለው። ከፈላ በኋላ ስለማይጓጉል ችግር የለውም። ያኔ ምን እንከታለን? እንደ መፍላት ሊል ሲል ይሄንን የዘፈዘፍነውን ፌጦ በግማሽ ኩባያ ያራስነውን ፌጦ እንጨምርበታለን ማለት ነው። ከዛም በኋላ ልክ እንዲህ በደንብ መፍላት ሲጀምር ጋዙን ቅንስ አድርገን ለ5 ደቂቃ እናንተ ከትከዋለን። አያችሁት? አልወፈረም አልቀጠንም፣ ቆንጆ ነው ያለው። እንደዚህ ከሆነ መጠኑ ውፍረቱ ማለት ነው። በኋላ ሲቀመጥ ራሱ ፔርሙዝ ውስጥ አይወፍርም። ከመጀመሪያ ግን ወፍሩ ከሆነ እየቆየ ሲሄድ ደግሞ እየወፈረባችሁ ይሄዳል። ፔርሙዝን ከሞላውላቸው በኋላ የተረፈኝ ይሄ ነው። ከዛ እኔ ስለምን ራሴን አልጋብዘም አልኩና ዲኮር ፍስቱቅ ነው ያደረኩት። አያችሁት? ይሄ ፍስቱቅ በመፍጫ መክተፊያ ነው። ይሄ ማሽኑ መክተፊያ ነው። ሸርከት አድርጌ ከተፍኩትና ከዛ ዲኮር ከላይ ያረኩበት። ከዛን አበባ ነው ያደረኩበት። በጣም ደስ ይላል። እንዲህ የምታቀርቡ ከሆነ ቀርታችሁ በዚህ መልኩ አሊያ በፔርሙዝ አድርጋችሁ ፊታችሁ ፈካ ብሎ በነጻነት የምታቀርቡት ቆንጆ የትኩስ መጠጥ ነው። ትወዱታላችሁ። አቀራረቡን ብንም ተስፋ አደርጋለሁ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረግ አትርሱ። ሌላ ቪዲዮ ደግሞ ስሰራ እዚሁ ቪዲዮ ኮመንት ስር ትኩስ መጠጦችን አስቀምጠላችኋለሁ። ሀት ቸኮሌት እንሰራለን በሚቀጥለው ቪዲዮ ኢንሻአላህ። ላይክ ሼር በማድረግ እኔን አበረታቱኝ። ኮመንታችሁ ያጀግናል። እጃችሁን ብርክ ያርገው። ዘመናችሁ ይባረክ። ጀዛኩም አላሁ ኸይር። መልካም ስራችሁን አላህ ይወደድላችሁ። አሰላሙ አለይኩም ወራህመቱላሂ